ፈጣሪ ነው ወይስ የፈጣሪን ፍጡር ለማጥፋት የመጣ ሌላ ክፉ ፍጡር ነው? አላህ የሚባለው ፈጣሪ ነው ወይስ ፍጡር ነው? ፈጣሪ ከሆነ የራሱን ፍጡር ለምን ይገላል እንዴ? አለመፍጠር ይችላል። በአደጋ ማጥፋት ይችላል። በመጨረሻው ዘመን ሊፈርድበት ይችላል። ብዙ አማራጮች አሉት። እኔን ግደል ለምን ይለኛል ነው ሌላ ሰው። እኔ ለምንድን ነው ሰው የምገለው? ለምን ይልከኛል? ሁሉ ጊዜ በጣም ግራ ይገባኛል ጥያቄ። ለምንድን ነው የሚልከኝ እኔን ወደ ሌላ ሰው? ወደ ራሱ ከፈጠረ የራሱን ፍጡር በፍጡር ለምን ያስገድላል የሚለው ሁሌ አይመለስልኝም። ይገባል፣ ግራ ይገባል። እንትን ነው ከሌሎች ነቢያት የሚለይበት ብሎ ያስቀመጠዋል መሐመድ። 6 ነገሮች ከሌሎች ነቢያት ይለያል። አንደኛ ከሚለይበት ውስጥ እንዳሸብር ተልኬያለሁ አለ። አሸባሪ ነኝ አለ። ለሌሎች ለማንም ያልተሰጠ ለእኔ ብቻ የተሰጠ ነው አለ። አሸባሪነት። ሁለተኛ በሽብር የሚገኝ ንብረት የኔ ነው አለ። ለሌሎች ነቢያት ያልተሰጠ ለእኔ ብቻ የተሰጠ ነው አለ። ዓለም ሁሉ ምድር የኔ ነች አለ። የኔና ያላነች ከሌሎች ምን ለይበት ነው? እና እነኚህም ፕሪንሲፕሎች የግድ ሲያራምዳቸው የግዴታ ግድያው መምጣት አለበት። ንብረት የሚዘረፈው የእሱ ከሆነ ለእሱ የተፈቀደ ከሆነ፣ ለሌሎች ነቢያት ያልተሰጠ ለእሱ የተሰጠ ከሆነ፣ ሽብር ለሌሎች ያልተፈቀደ እሱ በሽብር እንዲታገዝ ለእሱ ተተፈቀደ። ሰንበዲ እዛ ጋ ይገድላል ብትለኝ፣ ስለዚህ መሐመድ ተሳስቷል ማለት ነው። እንደሱ ገዳይ ሌላም አለ። መሐመድ ግን ምን ብሏል? እኔ ነኝ ገዳዩ፣ አሸባሪው ሌላ ሳይሆን እኔ ነኝ ብሏል። ለሌሎች ያልተሰጠ ለእኔ ነው የተሰጠው ብሏል። ማገኛኝ ሂትለር ገዳይ ነበር ብትል፣ ስለዚህ መግደልን ለሂትለር ብቻ አይደለም የተሰጠው ማለት ነው። ለሙሐመድ ብቻ አይደለም የተሰጠው። ሙሐመድም ያ እንደሱ ፓራላል የሚሄድ ነብይ